ወቅቱ ሪሜምበር የዛሬው ታሪካችን የሚጀምረው ቢፎርት ወርዝ ካሮሊና ውስጥ ታዋቂ ግን ግዴለሽ የሁለተኛ ደረጃ ከፍተኛ ተማሪ የሆነውን ላንዶን ካርተር የተባለ ወጣት በማሳየት ሲሆን ቦታውም በአካባቢው የሚገኝ የዳንስ ትምህርት ቤት ላይ ነው። ላንዶን እዚች ከተማ የተከበረች ረጋ ያለች ደግ ልብ ያላት ሴት ልጅ ጄሚን ሱሊቫንን ያያታል። እሷ ከሌላው ሰው አንዳች የሚለያት ነገር አላት። ስክን ያለች አሳቢና ለእምነቷ ያደረች። ላንዶንም ባገኛት ጊዜ ያሾፍባታል። ነገር ግን የጄሚ ጸጥ ያለ ተፈጥሮ የሱን ሹፈት ምንም ግድ አይሰጣትም። ይህ በእንዲህ እንዳለ ላንዶን ነገረ ስራው ሸር መሸረብ ነበርና አንድ ቀን ትምህርት ቤት ከጓደኞቹ ጋር ሆኖ በአንድ ተማሪ ላይ ጭካኔ የተሞላበት ልጁን አደጋ ላይ የሚጥል አስደንጋጭ ጨዋታ ይጫወቱበታል። ፕራንክ መሆኑ ነው። እናም ርዕሰ መምህሩ ላንዶን ላጠፋው ጥፋት በትምህርት ቤቱ የሚዘጋጅ ጭውውት ላይ እንዲሳተፍ በማስገደድ ይቀጣል። ጄሚ ለጫወታው የዳይሬክተሩ ረዳት ነች እና እሷም ላንዶን የመርዳት ኃላፊነት ይሰጣታል። ጄሚ ለነገሮች ያላት አመለካከት ጥብቅና ወግ አጥባቂ እንደሆነች በማሰብ ላንዶን መጀመሪያ ላይ ጄሚ ዳይሬክተሩ መሆኗን ሲሰማ ይበሳጫል። ነገር ግን ትዕግስቷና ደግነቷን ቀስ በቀስ በሱ ላይ ተጽዕኖ ማሳደር ይጀምራል። ከዛንም ጓደኝነታቸው ያድጋል። ልምምዱ ሲቀጥል ላንዶን የጃሚ አዲስ ማንነት ማየት ይጀምራል። የሷ ብልህነት፣ ቀልድ እና ርህራሄ ይስበዋል። አብረው ጊዜ ያሳልፋሉ። እንዲያጠና ትረዳዋለች። ስለ ህይወት ያወራሉ እና ላንዶን እሷን ከልቡ ማድነቅ ይጀምራል። ጄሚ ቀላል ግን ጥልቅ ፍልስፍናዋን ታካፍለዋለች። ለላንዶን ፍቅርና ደግነት ከሁሉም በላይ አስፈላጊ እንደሆኑ ታስረዳዋለች። በዚህን ጊዜ ግን ጄሚ አንዳች ነገር ከላንዶን ደብቀዋለች። የጄሚ ምስጢር ምንድነው? በዚሁ እያሉ አንድ ቀን ላንዶን የጄሚ ከርሱ የደበቀችውን የሷን ምስጢር ያገኛል። ጄሚ ሉኪሚያ ታማሚ ነበረች። ይህ ዜና በእጅጉ ያስደነግጠዋል። የጄሚ ደግነት፣ ሰው መርዳት ከዚህ ከራሷ መከራ ጋር መሆኑ በጣም ያሳዝናል። ይህ ቢሆንም ጄሚ ጠንካራ ብሩህ ተስፋ ያላትና ሌሎችን ለመርዳት ቁርጠኛ ነበረች። ላንዶን የህመሟን የስሜቷን ጥልቀት ተረድቶ ከጎኗ ለመቆየት ቃል ይገባል። የላንዶን ለውጦች። ላንዶን ወደ ተሻለ ሰው መለወጥ ይጀምራል። እሱ የበደላቸውን ሁሉ ይቅርታ ይጠይቃል። በትምህርት ቤት የበለጠ ስራውን ይሰራል እና ሙሉ በሙሉ ራሱን ለጃሚ ሰጥቶ እርሷን ማገዝ ቃል በገባው መሰረት ተግባሩ ይሆናል። የጫወታ ጊዜዎች ይጋራሉ። በከተማ ውስጥ በእግር መሄድ፣ አብሮ ማጥናት እና በትንንሽ ጀብዱዎች መደሰት። ላንዶን ሁል ጊዜ በምታስበው ዳንስ ስፍራ እንድትገኝ መርዳትን ጨምሮ ምኞቶቿን ሁሉ እውን ለማድረግ ይጥራል። ላንዶን ቀጥሎ የሁለተኛ ደረጃ ትምህርት ቤት ምረቃ ይደርሳል። ላንዶን ጄሚን አብራው እንድትደንስ ይጋብዛታል። ጤንነቷ ከብዷት ሰውነቷ እያሽቆለቆለ ቢሄድም እርሱ እንዳይደብረው ብላ ህመሟን ሳታዳምጥ ጭክን ብላ ሳትወድ ትስማማለች። የሁለቱ ዳንስ ከሁሉም የሚገርም ይሆናል። ጄሚ ፊቷ ብርት ይላል። በዚህን ጊዜ ላንዶን ፍቅሩን በጆሮዋ እያንሾካሾከ ይገልጽላታል።
ጃሚ የደስታንና የሐዘን ስሜት ይሰማታል። የነሱ የዳንስ ትስስር በዙሪያቸው ያሉት ሰዎች ሁሉ ያነሳሳል። ይህ ምርጡ የነርሱ ፍቅር ለሁሉም ሰዎች ይጋባል። አሁን ግን በሚያሳዝን ሁኔታ የጄሚ ህመም እየተባባሰ ይሄዳል። ላንዶን ልቡ ይሰበራል። መጥፎ ማንነቱ ግን ሙሉ በሙሉ በጄሚ ምክንያት ተለውጧል። እርሷ ግን አሁን ትታው ሄዳ ወደማትመለስበት ትሄዳለች። ጃሚ ህይወቷ አለፈ። ላንዶን የጄሚን ንግግሯን፣ ደግነቷን፣ ለሰው ሁሉ ያላት ፍቅር ያስታውስና እርሱም እንደሷ በቀሪ ህይወቱ በፍቅርና በርህራሄ የተሞላ ህይወት ለመኖር በጃሚ ስም ለራሱ ቃል ይገባል። እናም የጄሚ መልካምነትና ጥሩ ባህሪዋ በላንዶንና በሚያውቋት ሰዎች ሁሉ ላይ ተጽዕኖ ማሳደሩን ይቀጥላል። ይህም ታሪክ የሚያሳየን አንዳንድ ጊዜ በህይወት አጋጣሚ የምናገኛቸው ሰዎች ለዘላለም እንደሚለውጡንና ጄሚ ሱሊቫን ከነዛ ሰዎች አንዷ እንደሆነች ነው። በፍቅሯ በእምነትና